ሰላም ሰላም የታዲ ኢንፎ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ በዓለም አቀፍ ደረጃ ብዙ ሰዎች እየሰሩበት እየተቀየሩበት ስላለ ፕላትፎርም ነግራችኋለሁ። ይህም ስለ ፖፖ ነው። የወንዶችና የሴቶች ተግባር ምንድን ነው በዚህ አፕሊኬሽን የሚለውን ነገር የማስረዳችሁ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እየጠየቅኩ ቀጥታ ወደ ትምህርቱ። እንግዲህ እዚህ ፕላትፎርም ላይ የወንዶች ተግባርና የሴቶች ተግባር የራሳቸው ተግባር አላቸው። ለምሳሌ የወንዶች ተግባር 15 ደቂቃ ፓርቲ ላይ እንቀመጣለን። ፓርቲ ማለት ወንበር ነው። ያ ማለት ከ5 እስከ 9 ባሉት ወንበሮች ውስጥ ለ15 ደቂቃ ስንቀመጥ 200 ኮይን ይሰጠናል። ይህ የወንዶች ነው። የሴቶች ደግሞ ፓርቲ ላይ ከ1 እስከ 4 ነው፣ ወይም ደግሞ ቢጫ ከለር ነው ወንበሩ። ስለዚህ ለአንድ ሰዓት ይቀመጡና 800 ይሰጣቸዋል። ሴቶች ላይ ላይፍ አላቸው፣ እኛ ጋር የለም። ወንዶች ላይ ሴቶች ላይ ለአንድ ሰዓት የሚቆይ ላይፍ አላቸው። ይህም 1000 ይሰጣቸዋል ማለት ነው። ሌላው እኛ ወንዶች ብዙ ጊዜ ኤጀንት መሆን የምንችለው ከሌቭል 5 ጀምሮ ነው። ሴቶች ግን ከሌቭል 2 ጀምሮ ኤጀንት መሆን ይችላሉ። ምክንያቱም ይህ ፕላትፎርም በዋናነት ሴቶች ይህን የኔን ካምፓኒ ወይም ደግሞ የኔን የፕላትፎርም ስራ ፕሮሞሽን ስራ ወይም ደግሞ የማስተዋወቅ ስራ ስለሚሰሩልኝ ለመስራትም ቅርብ ስለሆኑ የዌልካም አቀባበል ያደርግላቸዋል በማለት ቦነስ ይሰጣቸዋል። ስለዚህ ከሌቭል 2 ጀምሮ ኤጀንትም መሆን ይችላሉ ማለት ነው። ሌላው የወንዶችና የሴቶች የጋራ ስራዎች አሉ። ኮመን የሆኑ ተመሳሳይ የሆነ ነገር የምናገኝባቸው አሉ። ለምሳሌ ይሄ ትሬጀር ቦክስ መሰብሰብ በቀን በ24 ሰዓት ውስጥ ማለት ነው። በ24 ሰዓት ውስጥ 10 ጊዜ 10 ዙር ይመጣል ይህ ትሬጀር ቦክስ። ይህም ኔትወርካችን አክቲቭ ከሆነ 40 ይሰጠናል። ያ ማለት 10 ሲባዛ በ40 400 ይሰጠናል። ኔትወርካችን ግን አክቲቭ ካልሆነ ወይም አስቸጋሪ ከሆነ 5 ይሰጠናል። ያ ማለት እንግዲህ በ24 ሰዓት ውስጥ 10 ሲባዛ በ5 50 አካባቢ ይሆናል ማለት ነው። ሌላው በየቤቱ እየገባን ላኪ ቦክስ መሰብሰብ ነው። ይህም መሽቀዳደም ነው ላኪ ቦክስ ሲባል። ስለዚህ ምናልባት ዝቅተኛው ከ10 ጀምሮ በትንሹ ማለት ነው። አንድ ሰው አክቲቭ አይደለም ወይም አልተሽቀዳደመም ቢባል እንኳን በትንሹ 10 ኮይን ያገኛል ማለት ነው። ሌላው ሰዎችን ኢንቫይት ማድረግ ነው። እዚህ ላይ በዋናነት ኢንቫይት እንዴት ነው የሚደረገው የሚለው ነገር ግልጽ ላደርግላችሁ እፈልጋለሁኝ። አሁን ለምሳሌ አንዲት እህታችን እኔን ኢንቫይት ብታደርግ ወይም ብታስገባኝ ፕላትፎርሙ እኔ ወንድ ስለሆንኩኝ ለእኔም የዌልካም አቀባበል አያደርግልኝም፣ ለእሷም እንደዚሁ አያደርግላትም። ነገር ግን ሴት ከሆነች እኔ ለምሳሌ የሆነች ሴት ባስገባ ያቺ ያስገባዋ ልጅ በትክክል በተከታታይ ሕግና ደንቡን ጠብቃ ለ3 ቀን ማለት ነው በትክክል ከሰራች ለእሷ የሚሰጣትን ለእኔም ይሰጠኛል። ለምሳሌ ለኢትዮጵያ 10 ሺህ ነው የሚሰጣቸው በቀን ማለት ነው። ውጭ ላይ ላሉ ደግሞ እስከ 30 ሺህ የሚሰጣቸው አሉ። ለምሳሌ ዱባይ ላይ ማለት ነው በአንድ ቀን በአንድ ጊዜ ማለት ነው። ስለዚህ ሰዎች ኢንቫይት ስታደርጉ ምን ማድረግ አለባችሁ? እዚህ ላይ በደንብ ግልጽ በሆነ ነገር ወንድ ኢንቫይት ባደርግ ምን እጠቀማለሁ፣ ሴት ኢንቫይት ባደርግ ምን እጠቀማለሁ የሚለውን ነገር በደንብ ታሳቢ ማድረግ አለብን። ሌላው ቅድም እንደነገርኳቸው አሁን ኤጀንት እኛ ወንዶቹ በተለይ ኤጀንት ለመሆን ግዴታ ሌቭል 5 መግባት አለብን። ስለዚህ ሌቭል 5 ለመግባት ከፈለግን ደግሞ በቀላሉ ጊዜያችንም ለመቆጠብ ኮይን መግዛት እንችላለን ማለት ነው። ኮይን መግዛት እንችላለን። ስለዚህ ኮይን ገዛን ደግሞ ማለት ከፈለግን ቪአይፒ መግዛት እንችላለን። ለምሳሌ ቪአይፒ 1 የሚባል አለ፣ ቪአይፒ 2፣ ቪአይፒ 3 እያለ ይቀጥላል። ስለዚህ በቀላሉ አሁን ቪአይፒ 1 ቪአይፒ ማለት ባጭሩ እቁብ ማለት ነው። ያ ማለት ለምሳሌ ቪአይፒ 1 እንኳን ብገዙ ወይም ኖርማል ቪአይፒ ብገዙ በ95 ሺህ ኮይን ከአንድ ወር በኋላ ወይም ደግሞ በወሩ ማለት ነው 105 ሺህ አድርገው ፕላትፎርሙ ይሰጠናል። በየቀኑ 3500 3500 ሪሲቭ እንላለን። ፕላስ ደግሞ ፋየርወርክ በመሰብሰብ ተጠቃሚ መሆን እንችላለን ማለት ነው። ስለዚህ አከፋፈሉስ እንዴት ነው የሚለው ነገር ስንመጣ እዚህ አከፋፈሉ ላይ ወይም ደግሞ ክፍያ የምናገኘው ከዚህ ከፓርቲና ከላይፍ እንደገና ደግሞ ኢንቫይት ስናደርግ ከነዛ ነገሮች ውጭ ሁላችንም ወጥረን ከሰራን ተመሳሳይ የሆነ ክፍያ ነው የሚከፍለን ፕላትፎርሙ ማለት ነው። ግን እንዳሰራራችን ነው።
በደንብ ከሰራን። ለምሳሌ ሴቶቹ ፓርቲ አላቸው፣ ላይፍ አላቸው በቀኑ ኤጀንት መሆን ይችላሉ ከሌቭል 2 ብለናል። ወንዶቹ ደግሞ ግዴታ ሰው ላናገኝ እንችላለን፣ ኢንቫይት የምናደርጋቸው ሰዎች ላናገኝ እንችላለን። ነገር ግን ኮይን በመግዛት አሁን ኮይን የሚሸጡ ሰዎች ስላሉ ኮይን በመግዛት ቪአይፒያችንንም መግዛት እንችላለን፣ ሌቭላችንን ማሳደግ እንችላለን፣ እንዲሁም ቶሎ ተጠቃሚ መሆን እንችላለን ማለት ነው። ስለዚህ የዛሬው የወንዶችና የሴቶች ተግባር በፖፕ አፕሊኬሽን ላይ ይህን ይመስላል። ለቪዲዮ ወይም ደግሞ ለቻናሉ አዲስ የሆናችሁ ሰዎች ላይክ፣ ሸር እና ሰብስክራይብ ማድረግ እንድትተባበሩኝ በአክብሮት እጠይቃለሁ። ታንኪዩ